ድምፃዊ ጎሳዬ ተስፋዬ በዊልቸር ኢትዮጵያ ገባ። እውቁና በተለያዩ ትውልዶች ዘንድ ከፍተኛ ተወዳጅነትን ያተረፈው ድምፃዊ ጎሳዬ ተስፋዬ በሀገር እንግሊዝ የነበረውን የሙዚቃ ኮንሰርት አጠናቆ ወደ ሀገሩ መመለሱ ታውቋል። ነገር ግን አርቲስቱ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ የጤና እክል ምክንያት በዊልቸር መግባቱን ይፋ አድርጓል። ድምፃዊው በራሱ ይፋ የፌስቡክ ገጽ ባስተላለፈው መልእክት ታምሜ ገባሁ፣ ስለ ሁሉ ግን እግዚአብሔር ይመስገን ሲል ተመልክተነዋል። ለዚሁ በጤንነቱ ላይ ድንገተኛ መታወክ አጋጥሞት እንደነበር ገልጿል። ከዚሁ መልእክት ጋር አያይዞ በተሽከርካሪ ወንበር ወይም ዊልቸር ላይ ተቀምጦ ከአንድ የኢትዮጵያ አየር መንገድ ባልደረባ ጋር የተነሳውን ፎቶግራፍ አያይዟል። ድምፃዊ ወደ ሀገር ውስጥ ወይም ወደ ውጭ ሀገር ለሕክምና በሚያደርገው ጉዞ ወቅት በአየር መንገዱ አስተናጋጆች ከተደረገለት ትህትና የተሞላበት እንክብካቤ ጋር ተያይዞ ምስጋናውን ለማቅረብ ያጋራው እንደሆነ ይገመታል። በአስደናቂ ድምፅ ብቃቱ፣ በዜማዎቹ ውበትና በተለይም በተለያዩ ዘመን ባወጣቸው ስኬታማ አልበሞቹ በርካታ ልቦችን የከፈተው ጎሳዬ ተስፋዬ በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ትልቅ ቦታ ካላቸው አንጋፋ አርቲስቶች አንዱ እንደመሆኑ መጠን ይህ ዜና ብዙዎችን አሳስቧል። በኢትዮጵያ ሙዚቃ እድገት ላይ ጉልህ አስተዋጽኦ ላበረከተው ለውዱ አርቲስታችን ጎሳዬ ተስፋዬ ሙሉ የጤንነትና የፈጣሪ ምሕረት እየተመኘን ፈጣሪ ሙሉ ጤንነቱ መልሶ በፍጥነት ወደ ጥበብ ስራውና ወደ አድናቂዎች እንዲመልሰው መልካም ምኞታችን እናስተላልፋለን። መረጃው የድምፃዊን ማህበራዊ ሚዲያ ገጽ በተለይ የፌስቡክ ገጹን ምክንያት በማድረግ የትስስር ማህበራዊ ሚዲያ ገጽ ባጋሩት መሰረት ነው። ፋስት ሪመር ፈጣን መረጃ ሁልጊዜም ፈጠን ያሉና ወቅታዊ የተረጋገጡ መረጃዎችን ወደ እናንተ የሚያደርስ የዩቲዩብ ቻናል ነው። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ፣ መልካም ቆይታ።